ደሊና 34 መጥተናል። ውድ ቤተሰብ እንኳን ደህና መጣችሁ ወደ ቻኔል። አዲስ የሆናችሁ ቤተሰብ ሰብስክራይብ በማድረግ ቤተሰቡን ተቀላቀሉ ማለት ይቆመመች። ሁላችሁ የቆያችሁ ደግሞ ላይክ ሼር በማድረግ አበረታቱኝ እና ዛሬ 34 ደሊና መጥተናል። ካሌብና ደሊና ከተገናኙ ትናንትና ተገናኙ 33 ክፍል ማለት ነው። አሁን ደግሞ በድጋሚ ለመለየት ደርሰዋል። ተለያዩ። ቤዛ ተንኮሏ እየቀጠለ ነው። ስለዚህ ከካሌብ ባለፈው ለወይዘሮ አዜብ አገታቸው ማለት ታገቱ ለፖሊስ ምናምን መረጃ እንዳይሰጡ ውድ ቤተሰቦቼ። ይሄ ፊልም ግን በጣም እየሰለች ነው። ምክንያቱም እንትን የበዛ ስለሆነ ማለት አሁን ደግሞ ትናንትና ደሊናና ካሌብ ካታገቱ አሁን ደግሞ ወይዘሮ አዜብ ታግተዋል። ማነው ያገቱ? የካሌብ እናትና ቤዛ ማለት ነው። ሁለታቸው ሆነው አገቱ። ስልክ ደግሞ ነጣቁት። ስልካ ወደ ፖሊስ ምንም አይነት መረጃ እንዳይሰጡ ነው እንደዚህ ያደረጉ ማለት ነው። ውድ ቤተሰቦቼ ካሌብ እና ደሊና ከተገናኙ ደግሞ አላይቸው ለብቻቸው የራሳቸው ክላስ አድርጎ አገቱ። እሱ ደግሞ ሌላ ሄደ። እሷ ደግሞ ቁጭ ብላ ተረፈች ማለት ነው ደሊና። በመቀጠል ፖሊስ ከአዜብ ትብብር ስላለው ነው መሰለኝ ለወይዘሮ ደሊና ምንም አይነት መረጃ ለመስጠት አልፈለገም። ምክንያቱ ምንም አይነት ካሌብ ከደሊና እያለው ፖሊስ ደግሞ ደውሎ ለወይዘሮ አዜብ ምን አላችሁ መሰላችሁ? ካሌብ ከኛ ጋር ስላደረው ምንም ነገር የለም ብሎ መረጃ ሰጠው ማለት ነው ኢንስፔክተር። ምክንያቱ ከቤዛ ኢድ ስላለው ከሷ ጋር ነው የሚሰራው። እና እኔ በጣም የገረመኝ ነገር ደግሞ ቤዛ ባላ ነው ባለቤቷ ነው ማለት ነው። ፍቅረኛ አይደለም ባለቤቷ ነው። ስለዚህ ደሊና ደግሞ የቤቱ ሰራተኛ ናት ማለት ነው። ስለዚህ እኔ እንጃ ግራ ገባኝ። በጣም አሁን ግራ ገባኝ። ምክንያቱም ምን እየሆነች እናትየው ደግሞ ከሷ ጋር ነው ተባብራችሁ እንደዚህ በጣም እየጨቆነ ያለው ልጁ ከደሊና ፍቅረኛ ሆኖ እንዳይቀጥሉ በቃ ሰላም ሆኖ ህይወቱን እንዳይማራ ደግሞ እያረጉ ነው። እናቱ ራሱ ማለት ነው የልጇ ሚስት ሆና ነው እንደዚህ የምታድርገው የካሌብ እናት እንደማይመስለኝ። ግን ትክክለኛ እናቷ አዜብ መሰለኝ፣ ቤዛ አዜብ መሰለኝ ካልተሳሳትኩ ማለት መጨረሻ ይወጣል ብዬ ተስፋ አረጋለሁ። ምክንያቱ ሁሉም ነገሯ እሷ የእናት ስራ የምትሰራው በጣም የሚገርመኝ ነገር ነው። አንድ መረጃ ደግሞ እየተናገር ምክንያቱ አንቺ ያሳደግሽ ልጅሽ እንደዚህ ማድረግሽ ጥሩ ብለሽ ታስባለሽ ወይ? ምን እየሆንሽ ነው? አንቺ እኮ ካሌብ እኮ አለሜ ነው ብለሽ ነው ያሳደግሽ እና ለምንድነው እንደዚህ የምታደርግ ብላ ብዙ ጊዜ እየተናገራታት ነው ለካሌብ እናት ማለት ነው። ማነው አዜብ፣ ወይዘሮ አዜብ ማለት ነው። ቤዛ ደግሞ እሷ ነገር መስማት አትፈልግም። ምክንያቱ እሷ ምስጢር ስላላት ብላ ስለምታስብ አሁን ደግሞ ለሷ ቤት ዘግቶ ሄዱ። ስልኳ ነጠቋት። ለፖሊስ ምንም አይነት መረጃ እንዳትሰጣ ብሎ በመቀጠል ደግሞ የስልኳ ነገር ሁሉ ነገር ያለው በስልኳ ውስጥ ፋይል ምናምን ፖሊስ መረጃ እንዳያገኝ ብላ ልትደሉ ተወስናለች ማለት ነው አዜብ። እና ውድ ቤተሰቦቼ የፊልሜ ብዙ ነገር ተንኮል እየበዛ ነው። ትንሽ ለተከታል እየደበረት ነው። ምክንያቱም ተንኮል ሲመዛ አንድ ፍቅር ስኖረው ደስ ይላል፣ ለመከታተል ራሱ ደስ ይላል። ደስ ብለሃል ማየት ትችላለህ ማለት ነው። ተንኮል ሲበዛ ብዙ ሰው ደግሞ ተመልካት ምን ይላል ነው አይ ተንኮል እየበዛ ስለሆነ ተንኮል ቀንሱ ምናምን ስላለ እኔ እንጂ አላቅም። ከነገ በኋላ አዲስ ነገር ይኖራል ብዬ ተስፋ አደርጋለሁ። ውድ ቤተሰቦቼ አዲስ ነገር ካሌለ ተንኮል ከሆነ ደግሞ ብዙ ሰው መከታተል ያቆማል ብዬ አስባለሁ። ምክንያቱም ተንኮል ሲበዛ አሁን ሁላቸው ታግተዋል።
አዜብ ታግታለች፣ ደሊና ታግታለች፣ ካሌብ ታግተዋል። ሁላችሁም ስለታገቱ ወይዘሮ አልማዝና ደሊና ነው ያሉት። ገባችሁ? እነዚህ ሁለት ነው ያሉት። ምክንያቱም ማገት አስለን ወይዘሮ አዜብ ማገት አልነበረችው። እነሱ ግን ተንኮላቸው እንዳይወጣ ወደ ፖሊስ እንዳይሰጥ መረጃ ነው እንደዚህ አድርጎ ለሁላችሁም ማገት የወሰኑ። እውነት ለመናገር የካሌብ እናት በራሷ ውሳኔ አይደለችም ሁሉ ነገር የምታደርገው በአዜብ በቤዛ ምክንያት ነው። ቤዛ ናት ሁሉ ነገር የምታደርገው፣ ምክንያቱም በሷ ነው የምታሽከርክራት ያለት ማለት ነው። በጣም የምትገርም ልጅ ናት። አንድ ጊዜ ተንኮል ሲመዛ ነው በጣም ያስጠላል። ግን ሁሉ ነገር አንበሲት ብያለሁ። ጅግና በእኔ በኩል ጅግና ብያለሁ ማለት ነው። የምር እንደዚህ አይነት ሴት በጣም ደስ ትለኛለች። እኔ ራሱ ጅግና ስትሆን ማለት እና ውድ ቤተሰቦቼ ይሄ ይመስላል የዛሬ ቀን። ከወደዳችሁ ደግሞ ሰብስክራይብ በማድረግ ለቤታችን አዲስ ከሆናችሁ ሰብስክራይብ አድርጉ። የቆያችሁ ደግሞ ለጓደኛችሁ ሼር በማድረግ የቤታችን ድምቀት ሁኑ። ቅመሞቼ እና ወዳችኋለሁ ሁላችሁም። በያላችሁ ሰላሞች ብዙ ትርፍ ይበልልኝ። ለሀገራችን ሰላምና ፍቅር ይስጠን። ውድ ቤተሰቦቼ ሰላም ቤተሰብ ተከታተልቲ አቢ አክሱማዊት ከመይ ትኾኑ ደህና ድኹም? አነ እግዚአብሔር ደህና እየ። ደቂ ዓዲ ማዕሪ ደሊና 34 ክፋል ማለት እዩ ሕዋተይ ደሊና ተዓጽያ ነራ ኣብ መኽዘን ተዓጽያ ዘላ ካሌብ ከይዲ ከውፃ ወሲኑ ግን ካሌብ ትማሊ ወቂዖም ነይሮም ማለት እዩ። ወቂዖም ስለለውደቅዎ ክልቲኦም እዮም ተዓጽዮም ሓዲሮም ሕዚ ድማ ብሓደ ዓጽዮሞም ሓዲሮም ብናግኡ መጽኦም ምግቢ ምናምን ሒዘምሎም ስለልመጹ ካሌብ ወቂዖም ወገለ ከው ምግቢ ደማ ከውዎም ከብልዑም ፈቲኖም ግን ከወልዑ ፈቃደኛታት ይኮኒ ደሊናና ካሌብ ማለት ነው። ግን በሓደ ከም ልወጹ ገለ ግን ተስፋ ንገብር እና ውድ ቤተሰቦቼ ሕዋቴ ማዕሬ ማለት እዩ። ከው ወይዘር አዜብ ደሞ ለፖሊስ መረጃ ኸባ ምናምን ስለልሐሰበት ቤዛና ና ካሌብ አድኡ መረጃ ለኸይህባ ዓጽየን አነለው ለዓለም ማለት እዩ። ዓጽየን አለም ሆነያት ምንም አይነት ከይት መረጃ ክትብ የብላ ኢልን ስለልሐሰብ ሆነያት ነገራት ክባላሸን አይስኺ መረጃ እንድሕሪክ ነገርና ክባላሸን አይ ምናምን ስለዝበላ መረጃ ለኸይትብ ዓጽየን አለዋል አውን ዓፊናና ማለት እዩ። ለሰለስቲኦም ተዓፊኖም ነው ማለት ናጋታ መጽእ ኳለ ይፍለጥ ግን ሰለስቲኦም ተዓፊኖም አለው። አዜብ ወይዘር አዜብና ደሊናና ካሌብ ማለት እዩ ቤተሰብ ሰለስቲኦም ተዓጽዮም አለው። ሕዚ ድማ ናጋታይ ሓድሽ ነገር መጽእ ይፍለጥ። ፖሊስ ግን አው ኢድ ከም ዘለዎም ምስ ቤዛ ኢድ ከም ዘለዎም ግን ፍሉጥ ኮይነሎም። ምክንያቱ ስልክ ደዊለን ወይዘር አዜብ ደዊላ ስልኬ ካሌብ አቦኑ አቢ ሓዲርጋት ለምሳና ይሓዲሩ ምናምን ኢሎም ምክንያቱ ውስ ዝሓደረሉ ግን ተዓጽዩ ምስ ደሊና እዩ አብዙ መኽዘን ሓዲሩ ማለት እዩ። ኣብ መኻዚኑ ሓዲሩ እና ቤተሰብ ይሄ ይመስላልና ንማዓንቲ ቡድየና ክተፈትኩም ወኸዓ ናብ ማሕዝኩም ናብ ሕዋትኩም ናብ ቤተሰብኩም ሸር ብምግባር ምብርታዕኩም ይፈለየና። ክቡራት ታውቴ ደቂ ዓደይ ሰላምን ፍቅሪን ኩሉ ወዲ ሰብ ይግበረና። ስሰናዩ ባይ ባይ